እንዴት ዋላችሁ? አይሚዬ እዩን ለምንድን ነው በር ከፍተሽ የምታስገቢው? ያንቺ የዋህነት ምን ይዛ እንደመጣች ምን አወቅሽ? ለምን አስገባሻት? ብሩክን ስትቆጪ አልነበረም? ለምን ከፈትክላት? ለምን አስገባሃት ብለ አንቺ ደግሞ አስገብተሽ ጭራሽ ሶፋ ላይ ቁጭ አደረግሻት። ለምንድን ነው እንደዚህ አይነት ነገር የምታረጊው? ልጄ ሰብአዊነት እኮ አንቺን ነው የሚጎዳው። ማራቅ ነው ያለብሽ እንጂ ለምንድን ነው የምታቀርቢያት? በር ከፍተሽ የምታስገቢያት? ነገም ተነገ ወዲያም ትመጣለች እሷ። አንደኛ እሱ ነው። ሁለተኛ ደግሞ የማንም መረጋገጫ አትሁኚ። አባትሽ ከመጡ ከአባትሽ ጋር ተማክረሽ ቤትሽን ተከራይተሽ መኖር ትችያለሽ። እንደ ድሮ እኮ ኮርተሽ ነው የምትኖሪው ተከራይተሽ ራስሽን ችለሽ። ማንንም አትለማመጪም። ቤቴ ነው ምኔ ነው የ80 ሚስቴ አይደለሽም እየተባለሽ እየተወቀሽ ልጄ ለምንድን ነው የምትረክሽው? አንቺ እኮ ኩሩ ነሽ እኮ በጨዋነት የተቀመጥሽ ልጅ ነሽ እኮ። እባክሽን ልጄ እንዲያው ምን ይሻለኛል እኔ እናንተን እኮ እየለመንኩ ሞትኩኝ እኮ። እግዚአብሔር ለሱ ልቦና እስከሚሰጠውና መተቱ ከላዩ ላይ እስከሚወድቅ ድረስ አንቺ ኮርተሽ ኑሪ። ምን አጨማለቀሽ እናቴ? ማንም እየመጣ በር እየደበደበ እየከፈትሽ እየዘጋሽ ማንም አፉን የሚከፍትብሽ ካንቺ ያነሰ ሁሉ አንቺ ላይ የሚረማመድብሽ በምን ሂሳብ ነው? እባክሽን ልጄ እባክሽን ራስሽን ሁኚ። ኮፍጣና አልነበርሽም እንዴ? ከኪራይ ቤት ጋር ምን ያያይዝሻል? በቃ የራስሽን ተከራይተሽ ውጪ በአቅምሽ እንደ በፊትሽ ዝንጥ ብለሽ ኮንዶሚኒየም ተከራይተሽ ኑሪ። እንዴ እዳ የለብሽም። ምንድነው ይሄን ያህል በር ከፋች የሆንሽውና ዘጊ የሆንሽው? እባክሽ አይሚዬ ወደ ልቦናሽ ተመለሺ ልጄ፣ ወደ ልቦናሽ ተመለሺ። ስራሽንም አቁመሻል ማለት ይቻላል። ስራሽን ስሪ፣ የሚሰማሽን ሁሉ ልቀቂ፣ ቪዲዮ ልቀቂ። ማንም አንቺን የሚጠላ የለም። ማንም ሰብስክራይብ አይከለክልሽም። ሼር ማድረግ ማንም አይከለክልም። ልጄ እባክሽን ስራሽን ስሪ። እሱ እኮ እያበደም ሴትም እየቆጠተ ምንም እያደረገ እኮ ስራውን እየሰራ ነው ያለው። ከስራሽ አትስተጓጎይ፣ ስሪ። ሳሰሪ አይከፍልሽ ይሉት። እባክሽን ልጄ እባክሽን። እኔ ልመና ነው ቁጣውም ቀርቶ ልመና ጀምሬያለሁ እንደገና መልሼ። ከእናንተ መራቅም አልቻልኩም፣ መወሰንም አልቻልኩም። እግዚአብሔር እንግዲህ ልቦናችሁን አራርቶ ከቀልባችሁ እስከምትሆኑ ድረስ እየተናደድን እየተቃጠልን እንኖራለን። እኔ በበኩሌ እየተቃጠልኩ ነው የምኖረው። እውነቴን ነው ልጄ። እባክሽ 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 ልለምንሽ፣ ኮራ በይና ራስሽን አስጠብቂ። በቃ ጥሩ አቀማመጥ ተቀምጠሻል፣ ግን በቤቱ ላይ መቀመጥሽ የማንም መጫወቻ ሆንሽ። በር ከፋችና ገፍትሮ ገቢ። ከዛ ሁሉ ራስሽን ቻይ። በቃ አታንሽም ለራስሽ። እንኳን አሁን በፊትም ራስሽን ችለሽ ተከራይተሽ ነው የምትኖሪው። ምንም ችግር የለብሽም። እቃ አለሽ፣ ሶፋ አለሽ፣ ንብረት አለሽ። የራስሽን ንብረት ይዘሽ የራስሽን እቃ ይዘሽ ተከራይተሽ ኮርተሽ ደረትሽን ነፍተሽ ከጓደኞችሽ ተዋውለሽ ወጥተሽ ገብተሽ ትኖሪያለሽ። አሁን እስረኛ ሆነሽ ቤት ውስጥ እኮ ነው የምትኖሪው። በምን ሂሳብ ነው የምትታሰሪው? ወይ ቁልፍ ቀይረሽ እንደ ልብሽ አልወጣሽ፣ እንደ ልብሽ አልሰራሽ። እባክሽን ልጄ እባክሽን እግዚአብሔር ልቦና ይስጣችሁ ለሁለታችሁ። እህል ውሃ ካላችሁ አንድ ላይ አጣምራችሁ፣ ከሌላችሁ ደግሞ አንቺ ላይ አይጫወቱ። እግዚአብሔር እንደው መላውን ያምጣው። አመሰግናለሁ። ሰብስክራይብ አርጉልኝ፣ ሼር አርጉልኝ፣ ወደ ሰው እንዲደርስ አድርጉልኝ።